እና መጥቶ ኢዛና ነው የላከን ብሎ እኔ ኢዛና ወድሻለሁ ብሎኛል። ሶ አንቺን ደግሞ ከኢዛና አጠገብ ማራቅ አለብኝ አለች እሷ። ከዛ እሱም ከዚህ በኋላ ደግሞ ብትደርሺ ከዚህ የበለጠ ነገር ነው የሚጠብቅሽ እና ስለዚህ የራክሽኝ ነው ከዚህ በላይ ነገር እንደደርስብሽ ከዚህ በላይ ማለት ምን? ከዚህ በላይ እኮ መሞት እኔ ከመቼ ይመጣሉ እያልኩ ትናንትም አልመጡም፣ ከትናንትና ወዲያም አልመጡም። ደግሞ ያልመጡበት ምክንያት ከትናንትና ወዲያ ላይቭ ላይ ትንሽ እንትን ብለው ነበረ። ሄሉ ነቅላ ነበር የወጣችው ያኔ ላይቭ ላይ ማለት ነውና በዛ ምክንያት ነው ብዬ ትንሽ እንትን ብዬ ነበርና ዛሬ ሄሉ መለያየት አለብን ምናምን ስትል ለካ ፕራንክ እያደረገች ነውና ማለት ያስደነግጣል። የምትወዱት ሰው በጉጉት የምትጠብቁት ሰው ይሄንን ቃላት ሲናገር እንትን ይላል ያስደነግጣልና ሄሉዬ ፕራንክ አታርጊኝ ብሎሻል። ፕራንክ አታርጊ ጥሩ ነው። እንዴት እንደተናገረችው ሄሉ ከሌላ ሰው ጋር እንደምትሰራው አይደለችም። ከዚህ ልጅ ከወንድማችን ጋር በጣም ሪስፔክት አላት ከሱ ጋር ስትሰራ። እውነት ለመናገር ሰላም ጤና ይስጥልኝ። ወድኔ የተከበራችሁ ለገብ ቤተሰብ እንዴት ናችሁ? ደህና ናችሁ? ያላችሁ ደህና ነኝ እግዚአብሔር ይመስገን። አሁን በአዲስ ቪዲዮ መጥቼላችኋለሁ። እውነት በጣም ናፍቀውም ነበር ብዬ አስባለሁ። እኔ ሄሉ በጣም ሶስት ነው የሚሆኑትና ዛሬ ደግሞ ከረሙ አልሆኑልኝም። እውነት ለመናገር የሆነ ቅር የተባባሉት ነገር አለ ይመስለኛል። ያው አንዳንዴ ገባችሁ ያው ሚዲያ ላይ አንዳንዴ ያው ብዙ ነገሮች አሉ። የሚዲያ ሰው ስትሆኑ ከዛም ጋር ትሰራላችሁና እሱ ደግሞ ብዙ ሰዎች ጋር ነው የሚሰራው። አንደኛ ነገር ድራማ ስለሆነ የሚሰራው ከብዙ ሰዎች ጋር ይገናኛል ይሰራልና ሄሉ ደግሞ እንግዲህ ከሌሎቹ ሬስፔክት የሰጠችው ልጅ ነው። ይሄ ልጅ በጣም ለስታይ እንኳን ተሳሳለታለች እና ዛሬ ስትናገር እሱን ቀርቶ አይደለም እኔ ራሴ ደንግጬ ነበር። እውነት ስነግራችሁ በጣም ነበር የደነገጥኩትና ግን ቪዲዮውን አንዳንዴ እስከ መጨረሻ መስማት ዋጋ አለው ብዬ አስባለሁ። ቪዲዮ ስትሰሙ እስከ መጨረሻ መስማት አለባችሁ። እስከ መጨረሻ ካልሰማችሁ ግን መግቢያ ብቻ ከሆነ የምታዳምጡት የምታዩት መልስ አታገኙምና ሄሉ እንደዛ ሆና የመጣችሁ ፕራንክ ነው ያደረገችው። ግን መለያየት አለብን የሚለውን ስትይ ሄሉ እውነት ታይ አትበይት። እውነት ጥብቅ አርገሻሽ እውነቴን ነው የምነግርሽ። በቃ ይሆናል አይደለ የምታያቸውንም ነገሮች በትዕግስት እያሳለፍሽ ምናምን ከዚህ ጋር ህይወትሽን ወደፊት ለማድረግ ብትሞክሪ አሪፍ ነው ብዬ አስባለሁ። እንደ እህትነት አንቺም እህታችን ነሽ፣ እሱም ወንድማችን ነው። ስለዚህ ከዚህ ጋራ እስከ መጨረሻው ህይወትሽን ብታረጊ ብዬ እመኛለሁ። በጣም ነው የሚወዷችሁ በቲክቶክ ላይ በጣም ነው የሚወዷችሁ። በጣም ሁሉም ሰው ወዷቸዋል፣ ሪስፔክት አድርጓቸዋልና ፕራንክ ባታረጊ እየተጫወታችሁ እየተሳሳቃችሁ ብትመጡ በጣም አሪፍ ነው ባይ ነኝ። እኔ እውነቱን ስነግራችሁ ደንግጫለሁ። ለምን ዋሻለሁ? መለያየት አለበት ስትል ደንግጫለሁ። ለምን ካላችሁ 2 ቀን ሙሉ አልመጡም። ባለፈው ተተናንተና ወደ ላይ ይወጣች ቪዲዮን ፖስት እንዲያደርጉላችሁ ታውቃላችሁ እያስባለሁ። ያን ቪዲዮ ፖስት ካደረኩ ጀምሮ አልመጡም። እሱ ግን መጥቷል። በርግጥ እሱ ሁሌ ይገባል ላይፍ ማታ ይገባል፣ ቀን ይገባል አንዳንዴ። እሷ ግን በቀን አንዴ ወይም በ3 ቀን ባማረግ እሷ በሳምንት የማትገባበት ጊዜ አለ። ሲጀመር ከሱ ጋር ሲሆን ነው እሷ ራሱ መግባት መፈልግ እንጂ እንደ ልጆቹ ቲክቶክ ላይ ተቀምጣ ጊፍት ምናምን ቁጭ ብላ የምትለምን ሴት አይደለችም። እኔ እውነት ነው የማወራው። ጌም እየተጫወተ ጊፍት ስጡኝ ብትል ልጅ አይደለችም። ይሄ እንዲሁም ያስጠላኛል ነው የምትለው ላይ ተቀመጠ። ገባችሁ? ስለዚህ ሄሉዬ ማለት ነው ይሄንን ቃላትሽን ደግመሽ እንዳትጠቀም። ከመለያየት ምንም ትርፍ የለውም። እውነት ነው። አንዱን ጥብቅ አድርገሽ ያዥ ነው። አንቺ የሥራ ሰው ነሽ፣ ጎበዝ ነሽ። ግን ጥብቅ አድርገሽ ሙጭጭ አድርገሽ ያዥ። ኢንዛና ነው ኢንዛና እቺ እንዴ እስማ
እንዴት ነው የምትወዱት የምታከብሩት ሰው የምትከተሉት ሰው የሆነ ነገር ሆነ ሲባል ትደነግጣላችሁ። ሰው ናፍቋቸው ኦዲየንሶች ናፍቃችኋቸው ታሁን ዛሬ ይመጣሉ ነገ ይመጣሉ እያሉ በር እያሉ ነው። ጭራሽ ማግኘት አለብን። ታይ ሄዱኝ ታይ ቀለበት እየጠበቀ ሰርግ እየጠበቀ እንዲስም አትበይሽ። ታይ ለኦዲየንሶችሽ ስትይ ያንቺን ሰላም ያንቺን ፍቅር ያንቺን ደስታ የሚፈልጉ መጥ ኦዲየንሶች አሉሽ። በቃ አንቺ ስትከፊ የማይወዱ በቃ አንቺ የሆነ ነገር ስትሆንባቸው የማይወዱ ምርጥ እህቶች አሉሽ። እውነት ለመናገር በጣም የሚያከብሩሽ የሚወዱሽ ለእነሱ ስትይ ተለያየን የሚለውን ቃል አትጠቀሚ። ዋይ ኦኬ ማይ ሲስተር ኦኬ። አንተ ደግሞ አንተ ተንከባከባት። እውነት ነው ፍቅረኛ ምናምን አድርገህ ሹሩ ብላ ያዛት። ነገ ትልቅ ቦታ ትደርሳላችሁ። እውነቴን ነው የምልህ እንዴ ነው እውነቴን ነው የምናገረው። እኔ እውነት ነው የምናገረው ጋይስ። እና አልተለያዩም። የተለያዩ መስሏችሁ ከሆነ መግቢያ አይታችሁ ወይም ደግሞ ታምፕሌን አይታችሁ ምናምን እውነት አይመስላችሁ ነው። መቼም አይለያዩም። ሄዱ የፕራንክ ንግስት ሆናለች። እንግዲህ ምንም ማድረግ አይቻልም። የፕራንኳ ንግስት ስለሆነች እንግዲህ ምንም ልንል አንችልም። ግን መቼም የምትሉ ይሄን ፕራንክሽን ሄዱ አላውቅም ፕራንክ አታርጊኝ እያለሽ ፕራንክ ታርጊያለሽ። ፕራንክ አታርጊ። እኔ ነግሬሻለሁ ፕራንክ አታርጊ። ኦኬ ፕራንክ አታርጊ። ለማንኛውም እንኳን ደስ ያላችሁ ብቅ ብለዋል። እንግዲህ አይቻችኋለሁ። ያው እኔ ነግሬያችኋለሁ። አዲስ ነገር ሳገኝ ይዤላችሁ ብቅ እላለሁ። ከእናንተ ያመለጠውን እኔ ይዤላችሁ እንደምመጣ ቃል ገብቼላችሁ ነበረ። አሁን እንግዲህ እንዲያልኩትን የተናፈቁትን ውድ የሆኑትን በጉጉት የሚጠበቁትን ይዤላችሁ ብቅ ብያለሁ። አሁንም ደግሞ በቀጣይ ጠብቁ። ደግሞ የተናፈቁትን በጉጉት የሚጠብቋቸውን ደግሞ ይዤላችሁ ከእጅ በከረከንጅ እልላችኋለሁ። የእናንተው እህት ግን ቤተሰብ አሉኝ። ኧረ ተው ግፉኝ፣ ኧረ ተው ግፉኝ። ወደ 10 ምናምን ቪዲዮ ፖስትኩ። ሰው በአንድ ቪዲዮ ነው 30 ሺህ 40 ሺህ የሚገባው። እኔ ግን እንኳን በአንድ ቪዲዮ 30 ሺህ 40 ሺህ 600 እንኳን ሰብስክራይብ አልገባው። እኔም እኮ ኢትዮጵያዊ ነኝ። እኔም እኮ ኢትዮጵያዊ እህታችሁ ነኝ። ለምንድን ነው ሴቭ የማታደርጉኝ? ወይስ እኔ ድሃ ስለሆንኩኝ? እውነት እንደዛ ድሃ ስለሆንኩኝ ወይስ አይደለም? ለምን ነው ሴቭ የማታደርጉኝ? እንደዚህ ይመስለኛል። ሀብታም ስትሆኑ ነው መሰል ሰው ከስር ከስራችሁ የሚሄደው። እንደዛ ነው እንደ ጋይስ። እንደዛ ከሆነ ምንም ማለት አይችልም። እንግዲህ አበረታቱ ብያለሁ። በንጹህ ልብ ንጹህ ልብ ነው ያለኝ። ሌላ ምንም የምሰጣችሁ ነገር የለኝም። ንጹህ ልብ አለ። ፈጣሪም ክፉ አይንካችሁ። በቃ ሌላ ምንም ነገር የለም። ባይ ባይ። ወዳችኋለሁ። መልካም ምሽት ይሁንላችሁ። ሌላ ቪዲዮ እስከምንገናኝ